እነዚህ ወሳኝና 5 የሚሸውዱ የመንጃ ፍቃድ ጥያቄዎች ናቸው። ተከታተሉ። ይህ ምልክት ምንን ይገልጻል? መልሱ መቆም ነው። ይህ ምልክት ምንን ያሳያል? የእግረኛ መሻገሪያ። ይህ ምልክት ምንን ያሳያል? በሰዓት ከ50 ኪሎ ሜትር በላይ አይፈቀድም። ይህ ቢጫ ድርብ መስመር ምንን ያሳያል? መቅደም ክልክል ነው። ይህ ምልክት ምን ይናገራል? ሙሉ ቁም። አንድ አሽከርካሪ የጉዞ መስመር ወይም መንገድ ሲመርጥ ከግምት ማስገባት ያለበት የትኛውን ነው ይላል። እስኪ መንጃ ፍቃድ ለምታወጡ ወይም ደግሞ ስለ መኪና ማወቅ ለምትፈልጉ እንስራ አብረን። ሀ የመንገዱ አይነትና ደረጃ፣ የመንገዱ የደህንነት ሁኔታ፣ ሐምሮ ሀና መልሶ የለም። ስለዛ ነው ሊሆን የሚችለው አይደለ? ሁሉንም ከግምት ውስጥ ማስገባት ያለበት ይመስለኛል። በትክክል መልሰናል። ወደ ቀጣይ ጥያቄ እንለፍ። ከሚከተሉት ውስጥ አሽከርካሪው በአደጋ ጊዜ መረጃ ከሚያስተላልፍባቸው አካላት ውስጥ አይመደብም ነው የሚለው። ኦኬ አይመደብም። ሆስፒታልና የቀይ መስቀል፣ ለፖሊስ፣ ሐምሯ፣ ኢንሹራንስና የቅርብ ቤተሰብ መልሶ የለም። ሐምሯ ይመስለኛል። ለኢንሹራንስና የቅርብ ቤተሰብ ዋት መልሱ የለም። ኦኬ ተሳስተናል። ቀጣይ አንድ አሽከርካሪ ለጉዞ መያዝ ያለበት ጠቃሚ መረጃ አይነት የሆነ የቱ ነው ይላል። የይለፍ ወረቀት፣ የጭነት ማዝዣ ወረቀት፣ መንጃ ፍቃድ። ሁሉ መልስ ነው። ኦኬ ሁሉ መልስ ነው ሊሆን የሚችለው። በትክክል መልሰናል። ኔክስት አንድን መረጃ ለማሰባሰብና ለማዘጋጀት ቀላልና ርካሽ የሆነ የቱ ነው ይላል። ማስታወሻ ደብተር፣ ቪዲዮ ካሜራ፣ የድምፅ መቅረጫና ቴፕ ሪካርደር። ሁሉም። ይሄማ ግልጽ ነው። ማስታወሻ ደብተር ይመስላል። ርካሹ እሱ ነው አይደለ? በትክክል መልሰናል። እሺ ቀጣይ የመጨረሻ እንስራ። ለአንድ አሽከርካሪ የጉዞ መረጃን ለማስታወስ ከሚከተሉት ጠቀሜታ የሌለው የቱ ነው የሚለው። እሺ አካባቢ ወይም መንገዱን ከሚያውቁ ሰው ጋር መወያየት። እሺ ስለ መንገዱ በጽሁፍ የተዘጋጀ መረጃ ማንበብ። እሺ የህዝብ ቁጥሩ ስንት እንደሆነ ማወቅ። እሺ የመንገዱን ካርታ ማወቅ። ኦኬ ስለዛ ሐምሮሃ የህዝብ ቁጥሩ ስንት እንደሆነ ማወቅ ያለበት አይመስለኝም። ኦኬ ሐምሮሃ በትክክል ተመልሷል። መንጃ ፍቃድና ስለ መኪና ማወቅ ለምትፈልጉት ትክክለኛ ቦታ ላይ ነው ያላችሁት። ወደ ጥያቄው እንሂድ። የጭነቱ አይነት፣ መነሻና መድረሻ፣ የነዳጅ መጠን ወዘተ የምን መረጃዎች ናቸው? ሀ የግል መረጃ፣ ለ ከስራ ጋር ተያያዥነት ያላቸው መረጃ፣ ሐምሮሃ የድርጅቱ ስራ አፈጻጸም መረጃ። መልሶ የለ። ሐምሮሃ ነው ሊሆን የሚችለው የድርጅቱ የስራ አፈጻጸም። በትክክል መልሰናል። ወደ ቀጣዩ እንሂድ። አሽከርካሪው በሚጓዝበት አካባቢ ያሉ ማህበረሰቦችን ባህልና ሴት ማክበር አለበት ይላል። ግዴታ ነው። እውነት። በትክክል መልሰናል። ወደ ቀጣዩ አሽከርካሪዎች በመንገድ ላይ ከሚገኙ አገልግሎቶች መካከል ማወቅ የሚገባቸው ነዳጅ ነው ይላል። ሀ ነዳጅ ማደያዎችን፣ ለ ሆቴሎችን፣ ሐምሮሃ ስልክ መደወያ ቦታዎችን፣ ሁሉም መልስ ነው። ሁሉም መልስ ነው። ሁሉንም ማወቅ ይገባቸዋል። በትክክል መልሰናል። ኔክስት ላይ ከሚከተሉ አንዱ የአሽከርካሪው የግል መረጃ አይደለም። ሀ ፓስፖርት፣ ለ መንጃ ፍቃድ፣ ሐምሮሃ መታወቂያ፣ የግል ማስታወሻ። ግልጽ ነው። የግል ማስታወሻ ነው የሚችለው። በትክክል ተመልሷል። ወደ ቀጣዩ እንሂድ። አንድ አሽከርካሪ ስለሚሄድበት መንገድ መረጃ ማግኘት የሚያስፈልገው ለምንድን ነው ይላል። ሀ የመንገዱ አይነት ለመለየት፣ ለ የአየር ሁኔታውን ለመረዳት፣ ሐምሮሃ የአገልግሎት መስጫ ቦታዎችን ለመለየት፣ ሁሉም መልስ ይሆናል። ነው ሊሆን የሚችለው። ሁሉንም ማወቅ ግድ ይለዋል አይደለ? በትክክል መልሰናል። አንድ አሽከርካሪ ለጉዞ መያዝ ያለበት ጠቃሚ የመረጃ አይነት የሆነ የቱ ነው ይላል። ሀ የይለፍ ወረቀት፣ ለ የጭነት ማዝዣ ወረቀት፣ ሐምሮሃ መንጃ ፍቃድ፣ ሁሉም መልስ ነው። መንጃ ፍቃድ በትክክል መልሰናል። ቀጣይ አንድ አሽከርካሪ የመነሻና መድረሻ ቦታዎችን መለየት መቻሉ ሀ የጉዞ ሰዓቱን በአግባቡ ለመውሰንና ለመጠቀም ያግዘዋል። ለድካም ለማስወገድና ማረፊያ ቦታዎችን በቂ ረፍት ለማድረግ ያግዘዋል። ሐምሮሃ የተረጋጋ የማሽከርከር ክንውር እንዲኖር ያግዟል። ሁሉም ነው የሚሆነው ግዴታ አይደል? በትክክል መልሰናል። ወደ ቀጣዩ እንሂድ። አንድ አሽከርካሪ ጉዞ ከመጀመሩ በፊት የሚጓዝበትን መንገድ ባህሪያትና የአካባቢውን ደህንነትና ጸጥታ የሚገልጽ መረጃ ሊኖረው አይገባም። ሐሰት ነው የሚሆነው። በትክክል መልሰናል። ኔክስት ወደ ቀጣይ
አሽከርካሪዎች የሚጓዙበትን የመንገድ ገጽታ የሚለዩት በዳሽ ነው። ሀ በመንገዱ አይነትና ገጽታ፣ ለ በመንገዱ መልክዓ ምድር ሁኔታ፣ ሐምራ በመንገዱ አካባቢያዊ ሁኔታ፣ መ ሁሉ መልስ ነው። አዎ ሁሉም ነው አይደለ? አዎ በትክክል መልሰናል። ወደ ቀጣዩና መጨረሻው እንሂድ። የጉዞ መረጃዎችን ለማግኘት ከሚከተሉት ወደ የትኛው መስሪያ ቤት መሄድ ይመረጣል? ሀ ባንክና ኢንሹራንስ፣ ለ ንግድና ኢንዱስትሪ ቢሮ፣ ሐምራ ጤና ወይም ትምህርት ቢሮ፣ መ መንገዶች ትራንስፖርት ቢሮ። አዎ ግልጽ ነው የሚሆነው አይደለ? መ መንገዶችና ትራንስፖርት ቢሮ። በትክክል መልሰናል። ከሚከተሉት በተሽከርካሪያችን ላይ የተለየ ሽታ ሊያመጣ የሚችለው የቱ ነው ይላል። ሀ የፍሬን ሸራ መቃጠል፣ ለ የፍሪክሽን ሸራ መቃጠል፣ ሐምራ የባትሪ ማፍላት፣ መ ሁሉም። ስለዚህ መ ሁሉም ብንል ይሻላል አይደል? ሁሉም ችግር ይፈጥራል። በትክክል መልሰናል። ወደ ቀጣዩ እንሄዳለን። እሺ ረድፍ ለመያዝና ተከታትሎ ለማሽከርከር ሲያስፈልግ ቀዳሚ የሚሆነው የቱ ነው ይላል። ሀ በስፖኪው መመልከትና መቆጣጠር፣ ለ የመንገድን መሀል መስመር ሳይወጡ ማሽከርከር፣ ሐምራ የተሽከርካሪው ፍጥነት እንደ ትራፊክ ሁኔታ በአግባቡ ማሽከርከር፣ መ ሁሉ መልስ ነው። መ ሊሆን ይችላል ምናልባት ተሳስተናል። ሀ ነው በስፖኪው መመልከትና መቆጣጠር። እሺ ቀጣይ አሽከርካሪዎች ጉዞ ከመጀመራቸው በፊት ማወቅ የሚገባቸው የትኛውን ነው ይላል። ሀ የጉዞ ርቀት፣ ለ የጉዞ መነሻ፣ ሐምራ የጉዞ መዳረሻ፣ መ ሁሉም። በትክክል መ ነው የሚሆነው ሁሉም። በትክክል መልሰናል። ወደ ኔክስት ቀጣዩ እንሄዳለን። ይህ ምልክት የሚያስተላልፈው ምንድን ነው ይላል። ሀ የአስፋልት መንገድ መጨረሻ ስላለው ፍጥነትን በመቀነስ ተጓዝ፣ ለ መንገድ ቀየር ስላለ ፍጥነትን በመቀነስ ተጠንቅቀ ለፍ፣ ሐምራ ወደ ወንዝ ዳርቻ የሚወስደው መንገድ ስላለ ተጠንቅቀ ለፍ፣ መ ተንቀሳቃሽ ወይም ተነሺ ድልድይ ስለሚያጋጥም ፍጥነትን በመቀነስ ተጓዝ ነው የሚለው። የተወሰነ ተቆራርጧል፣ እናንተ ቀጥሉት፣ ችግር የለውም። ስለዚህ መን ነው ሊሆን የሚችለው ምክንያቱም ምልክቱ የተንቀሳቃሽ ወይም ተነሺ ድልድይን ስለሚያሳይ ማለት ነው። በትክክል መልሰናል። ቪዲዮችን እንዳይረዝም አንድ የመጨረሻ ጥያቄ እንስራና ኔክስት ላይ እንገናኛለን። የአይን አካባቢና ፊትን ከአደጋ ለመከላከል የሚጠቅም መሳሪያ የቱ ነው ይላል። ሀ ሄልሜት፣ ለ ጓንት፣ ሐምራ አንድና ሁለት፣ መልሶ የለም። መልሶ የለም ነው ሊሆን የሚችለው አይደለ? አይናችንና ፊታችንን ስላለ ማለት ነው። በትክክል መልሰናል። የዛሬ ቪዲዮችን እዚች ጋር ያበቃል። በቀጣይ ቪዲዮ እስከምንገናኝ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ይመቻችሁ። መልካም ጊዜ በያላችሁበት። ቪዲዮ እንዳይረዝም እዚች ጋር እናቁምና በቀጣይ ቪዲዮ እንገናኛለን። መልካም ጊዜ በያላችሁበት። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ባይ ባይ ቻው።